አሊ ከስንት ጥበቃ በኋላ ማትሪክ ዛሬ ነው የሚለቀቀው። ዋይፋይ ፍለጋ ልንወጣ ነው። ሌትስ ጎ። 70 ሰብስክራይበር ከገባ ሰልፊ ስቲክ እገዛለታለሁ። ከዛ ደግሞ እያየን ደግሞ ስልክም እንጨምራለን። ስንት ታመጣለህ? ደምታ አንተ አልፋን ስንት 300 ስንት 301 አንተ 320 እግዚአብሔር ይመስገን። አሊ ከስንት ጥበቃ በኋላ ማትሪክ ዛሬ ነው የሚለቀቀው። ከጧት ጀምሮ በቃ የሆነ አለ አይደለ ይለቀቃል ከተባለ ደግሞ አጋጣሚ እኛ እንደ ሌሎቹ አመት ምንድነው ነገ መግለጫ ይሰጣል ሆናል አልተባለም። ወዲያውኑ በቃ መግለጫ ምናምን ነገር ተሰጠ። ከዛ በኋላ ማትሪክ ዛሬ ይለቀቃል ተባለ። ከዛ ደነገጥን። ከዛ በኋላ ያው ሰኞ ወይ ማክሰኞ ነው ተባለ እና ዛሬ ነው እየተባለ ነው። ዛሬ ሰኞ ነው። አሁን ስንት ሰዓት? አሁን 9 ሰዓት ነው። ከስንት ሰዓት ጀምሮ 6 ሰዓት ከሞላ ጀምሮ ትምህርት ቤት ክሊራንስ ለማውጣት ሄጄ ነበር። ከጓደኞች ጋር ሆኜ ስንሞክር ነበር። የሚመጣው እንዴት ነው? ስም ይመጣል። ከዛ ሪዛልት ኖት የት ሪሊዝድ ይላል። ሶ በየሰዓቱ እየሞከርኩት ነው። አሁንም ባላቆመም ድጋሚ ሞክራለሁ። ዛሬ የቀኑ ሌሊት ነበር 9 ሰዓት ኦልሞስት ሞልቷል። ቪዲዮ ሰራለሁ ብዬ አስቤ ነበር ግን ያው አርፍጃለሁ። ብቻ ከዚህ በኋላ ያለውን ሰዓት ሌሊትም ከተለቀቀ ሌሊቱንም አንድ ላይ እንውላለን። አብራችሁኝ ዋሉ እደሩ። ማትሪክ ሌሊቱን ሙሉ እንቅልፍ ሌሊቱን ሙሉ ሰኞ ነሐሴ 18 ይለቀቃል አንተ ብሎ ያው ሌሊቱን ሙሉ እንትን ስል ነበር። ምንድነው በቃ ለማየት ስሞክር ቃል ላይ ሞከርኩ ከ6 ሰዓት ጀምሮ። ከዛ ደግሞ ሌሊቱን ደግሞ አልተኛም። አሁን ስንት ሰዓት ነው? አይ ጉዳይ ጠዋት ነው። ምሰሩ የለኝም። ሶ ደግሞ ራሴን ደግሞ እንትን እያጨናነኩ ውጤት እየጠበቅኩ እያጨናነኩ ደግሞ መጠበቅ አልፈልግም። ሶ ሲቀርጣለ ደግሞ የሆነ ትልቅ ነገር ለመስራት ከዩቲዩብ አይቼ ለኔ ደግመኛል። ሶ እሷን ለመስራት እየሞከርኩ ነው። ዮ ዩቲዩብ ሰብስክራይብ እየተደረገ ነው። ምንድን ነው የምትሰራው? ኧረ ኢየሱስ የትም የማያደርስ ነገር ነው በነገራችን ላይ። ከዛ በቀጣይ ብለህ ነበር ብለህ ቢስቴትስ እናገዛም እላ ምን ፈልጋችሁ? ይሄንን ማዝም ብዬ ስቀጥና ማስቀመጥ አላረገው። ሰልፊ ስቲክ ትፈልጋለሽ? አዎ ሰልፊ ስቲክ ማለት ነው። አሁን ስንት ሰብስክራይበር ነው? 32 ሰብስክራይበር 70 ሰብስክራይበር ከገባ ሰልፊ ስቲክ እገዛለታለሁ። ከዛ ደግሞ እያየን ደግሞ ስልክም እንጨምራለን። ሰብስክራይብ አድርጉ። አራት ሰዓት ሆኗል ሊለቀቅ። ሜቢ ቀን ከለቀቁት 2 ሰዓት ምናምን ይቀራል። መብራት ጠፍቷል። ዋይፋይ የለም።
ዳታም የለም። ዋይፋይ ፍለጋ ልንወጣ ነው። ሌትስ ጎ። ስንት ታመጣለህ አንተ? ስንት 300 ስንት 301 እንደዚህ እሰራለሁ ብዬ አላሰብኩም። ሪያክሽን ቪዲዮ በቃ ሪያክት እያደረግኩ እያሳየው ነበር እሰራለሁ ብዬ አሰብኩ። ግን ምን ሆነ? ስልኬም አንደኛው ስልኬ ቻርጅ ዘጋ። በአንደኛው ነው የማየው። ሰው መቅረጫ የለኝም ነበር። በሞክረው አላሳያለኝ ስልክ። በቃ ይሁንና ንገሩኝ ነበር ያልኩት። በቴሌግራም ላኩልኝ። ስንት አመጣ? ስንት ታመጣለህ አንተ? ስንት 300 ስንት 301 319 እግዚአብሔር ይመስገን። እንደዚህ አላሰብኩም ነበር። እግዚአብሔር ይመስገን። በቃ ምን ልል ነው የመጣሁት? እግዚአብሔር ይመስገን። ቀጥታውን ወዴት ነን? ወደ ቤተክርስቲያን። ሰላም አሉልኝ። አመሰግናለሁ።